ለምን ሬቻ ባህር ዳር አይከበርም ትላለህ? ወደህ ነው የሚከበረው። ኦሮሞ ንጉስ ነው። አንተ እኮ ዝም ብሎ የውሸት ታሪክ ተሸክመ ነው ማለት ነው የምትንቀሳቀሰው። የትኛው ነው ጀግንነትን አሳየኝ ነው የምልህ? ውሸት ታሪክ ነበር የምናወራው ማለት ነው። የአያታቾቻችን ልጆች ነን የበላይ ዘለቀ ትላለህ። እነሱ ደግሞ ውሸት ነው በላይ ቂልጡ ነው እያሉ አሁን እኮ በላይ ቂልጡ እየሆነ ነው። አሁን ትንሽኛም ቆይተን ቂልጡ ነው ትክክል ነው ብለን እኮ ልንወጣ ጫፍ ላይ ደርሰን እኛም ከአሜሪካ በረን አብረን እናከብረዋለን። ቅቤያችን ተቀብተን ዛሬ ጀምሬ ሬቻ በዚያ እንዲከበር መስራት አለብን። የኛ ሚዲያ ይሄን ይሰራል። ሬቻ ጎንደር ቤተመንግስት እንዲከበር የጎንደር ፋሲለደስ ግንብ በቅቤ እየተቀባ ኦሮሞዎች አካማካም እያሉ በፈረስ እየዞሩ እንዲያከብሩት ማድረግ አለብን። እውነት እኮ ነው የምንነጋገረው። ስለዚህ ዝም ብለህ አፈን መክፈት አይደለም፣ ስለተሳደብክ አይደለም። ሬቻ ይከበራል እኮ እያልኩ ነው። አትሯሯጥ፣ ከዚህ ሚዲያ እየሮጥክ አትጥፋ። ፋክት እኮ ነው የምነግርህ። አይቀርም አይደለም መከበር አለበት እያልኩ እኮ ነው። ለምን ሬቻ ባህር ዳር